መቼም ያንዳንዱ ሰው ነገር ይገርማል። አንድ ሰው በየወሩ ለአንድ የኔ ብጤ 10,000 ብር ይሰጥ ነበር። ይህም ለተወሰነ ጊዜ ቀጥሎ ነበር። አንድ ቀን ግን 7,500 ብር ብቻ ሰጠው። ለኔ ብጤው ያስገራሚ ነገር ነበር። ነገር ግን በልቡ እንዲህ አለ፣ 7,500 ብርም ከምንም ይሻላል መቼም። ከዚያም በየወሩ 7,500 ብር ብቻ መቀበሉን ቀጠለ። ከ6 ወር በኋላ ደግሞ 5,000 ብር ብቻ ሰጠው። ለኔ ብጤው ይህ በጣም አስገራሚ ነገር ነው። ለመበሳጨትም ቃጣው። ሰውየውን ጠየቀው፣ ከዚህ በፊት 10,000 ብር ትሰጠኝ ነበር፣ ከዚያም 7,500 ብር ሆነ። አሁን ግን 5,000 ብር ብቻ ነው የሰጠኸኝ፣ ለምንድነው? ሰውየውን መለሰለት፣ በቀድሞ ጊዜ ልጆቼ ትንንሽ ነበሩ፣ እኔም ወጪ ዝቅተኛ ነበር፣ ስለዚህ 10,000 ብር ሰጠ ነበር። ከዚያም አንዷ ልጅ አድጋ ዩኒቨርሲቲ ገባች። የዩኒቨርሲቲ ወጪዋም ከፍተኛ ስለነበር 7,500 ብር መስጠት ጀመርኩ። አሁን ደግሞ ሁለተኛው ልጅ ዩኒቨርሲቲ ገባ፣ ወጪዎችም ጨመሩ፣ ስለዚህ 5,000 ብር ብቻ ያቅሜን ሰጥቻለሁ አለው። የኔ ብጤውም ጠየቀ፣ ስንት ልጆች አሉ? ሰውየውም መለሰለት፣ 4። የኔ ብጤውም እንዲህ አለ፣ እና ሁሉንም ልጆችን ልታስተምር ያሰብከው በኔ ወጪ ነው ማለት ነው ብሎ ተረፍ። አንዳንድ ጊዜ ሰዎች ደግነትንና መልካም ሥራዎችን እንደ መብት የሚቆጥሩበት ጊዜ አለ።